ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬም ቴሌግራም ላይ አብረን ተገናኝተናል። ቴሌግራም ሴቲንግ እንዴት ካስተማይዝ እንደምናደርግ በዛሬው ቪዲዮችን ቻት ፎልደር እንዴት ነው ኦርጋናይዝ የምናደርግ ቴሌግራማችን ላይ ማለት ነው። እንግዲህ ቻት ፎልደር ያስፈልጋል። ቻናሉን በብቻ ባንድ ፎልደር፣ ግሩፑን ባንድ፣ ፕራይቬት ቻቱን ባንድ፣ ኢቭን ከፕራይቬት ቻቱን ደግሞ የፋሚሊ ባንድ ፎልደር፣ ለወርክ ከሆነ ለስኩል እያልን በተለያየ ፎልደሮች አሬንጅ ማድረግ አለብን ማለት ነው። ምክንያቱም እኛ ቻናልም ሆነ ግሩፕ በምንፈልግበት ጊዜ ታይም ሎስ ልናደርግ እንችላለን። ይሄን ፍለጋ ማለት ነው። በቀላሉ ለመፈለግ ፋይላችን ኦር ቻታችን ኦርጋናይዝ ማድረግ ይጠበቅብናል ማለት ነው። ይህን እያያችሁት ነው። እዚህ ጋር አሁን ምንም አይነት ፎልደር ስለሌለ በጣም አዛ ነው። ስፔሲፊካሊ የሆነ ሰው ጋር ቻት ማድረግ ብፈልግ የሆነ ግሩፕ ብፈልግ በቃ ለመፈለግ ትንሽ አስቸጋሪ ነው። ስለዚህ ይህን ኦርጋናይዝ ማድረግ አለብኝ። ግሩፑንም ቻናሉንም ፕራይቬት ቻቱንም በአንድ ላይ ነው ኦርጋናይዝ አድርጎ ይዞት ይሄኛው። ስለዚህ ይህን ኦርጋናይዝ ለማድረግ መጀመሪያ ቶፕ ላይ ማለት ነው 3 ላይ ነው በሌፍት ሳይድ አት ዘ ቶፕ ይችን ክሊክ እናደርጋለን። ይችን ክሊክ ካደረግን በኋላ ሴቲንግ የሚል እንፈልጋለን። እዚህ ጋር ሴቲንግ የሚል አለ። እሱን ክሊክ እናደርጋለን። ሴቲንግ የሚለውን ክሊክ ስናደርግ ቻት ፎልደር የሚል አለ። እዚህ ጋር እያያችሁት ነው። ቻት ፎልደር የሚለውን ክሊክ እናደርጋለን። ዜን አት ዘ ኤንድ ላይ እንሄድና ክሬት ኒው ፎልደር፣ ለምሳሌ ቻናሉን ባንድ ላይ ነው ማድረግ የፈለኩት። ስለዚህ ቻናል የሚል ፎልደር ክሬት እናድርግ። ቻናል ኢሜል ፎልደር ክሬት አድርገናል። ዜን ይህን ክሬት ካደረግን በኋላ ኢንክሉድ ቻትስ፣ በዚህ ውስጥ ምን አይነት ቻት ነው ኢንክሉድ ማድረግ ያለብን የሚለውን የሚያስመርጠን እዚህ ጋር ነው ማለት ነው። ስለዚህ አድ ቻትስ የሚለውን ክሊክ እናደርጋለን። ኮንታክቶች ናቸው በዚህ ውስጥ እንዲሆኑ የተፈለገንን። ኮንታክትስ ነው፣ ግሩፕስ ነው፣ ቻናልስ ነው፣ ቦት ወይም ደግሞ ከነዚህ ሊስት ከተደረጉት ከነዚህ ማለት ነው። እኔ ለምሳሌ ቻናሎችን በአንድ ፎልደር ማድረግ ነው የፈለኩ። ስለዚህ ቻናል የሚለውን ይህን ክሊክ አደረግን። ይችን ራይት ሲምቦሏን በግሪን የተከበበችዋን ማለት ነው ክሊክ ስናደርጋት አፕላይ አድርገናል ማለት ነው። አሁን ኖርማሊ ከሴቲንጋችን ስንወጣ እዚህ ጋር ቻናል የሚለው ሴቭ የሚላለ እሱንም ክሊክ ማድረጋችን አንዘንጋ። ይህን ክሬት ካደረግን በኋላ እዚህ ጋር ስንሄድ ይህን እያያችሁት ነው። ቻት 79 ይላል። ይህ አጠቃላይ ምንድነው? ቻናል ነው። ቻናሉን ከዚህ ውስጥ ከኦሉ ማለት ነው ቻናሉን ለይቶ ነው ያመጣለን። እሺ ግሩፑን ደግሞ ሌላ ግሩፕ ክሬት ለማድረግ ግሩፕ የሚል ፎልደር ግሩፑን ባንድ ፎልደር ለማድረግ ማለት ነው። አሁንም በተመሳሳይ ስቴፕ ሴቲንግ ላይ እንገባለን። እዚህን ቻት ፎልደር የሚለውን ክሊክ እናደርጋለን። በተመሳሳይ ክሬት ኒው ፎልደር ነው የምንለው። እዚህ ጋር ፎልደር ኔም የሚለው ጋር ምን ግሩፕ የሚል ኔም እንስጠው። ግሩፕ የሚል ኔም ሰጠ ነው። ዜን በዚህ ግሩፕ ፎልደር ውስጥ ምን አይነት ቻት ነው ኢንክሉድ መደረግ ያለበት የሚለውን አድ ቻት የሚለውን ክሊክ እናደርግና ግሩፕ የሚለውን ክሊክ እናደርጋለን። ዜን ኦኬ እንላለን። ኦኬ እዚሽ ጋር ይችን ራይት ሲምቦሏን ማለት ነው ክሊክ እናደርጋለን። ክሊክ ካደረግን በኋላ ሴቭ የሚለውን ክሊክ እናደርጋለን። አሁንም በተመሳሳይ ወጠን ስናየው ምን ቻናል እና ግሩፕ፣ ይሄኛው ግሩፕ ነው። እነዚህ አጠቃላይ ግሩፖች ናቸው። የቴሌግራም ላይ የምጠቀማቸው ግሩፖች ናቸው። ይሄኛው ደግሞ ቅድም ክሬት ያደረግነው ቻናል ነው ማለት ነው። ሌላኛው ሶስተኛው ፕራይቬት ቻቱ ነው። አሁንም ባንድ ላይ ወይም ኮንታክት የሚለውን የኮንታክቶችን ፕራይቬት ቻት ባንድ ላይ ቻት ማድረግ ብንፈልግ ሴቲንግ ላይ እንገባለን። በተመሳሳይ ቻት ፎልደር የሚለው ጋር እንገባና አሁንም ክሬት ፎልደር የሚለው ጋር ክሊክ እናደርጋለን። የምንሰጠዋለን ኮንታክት ብለን ወይም ቻት ብለን ሴት አደረግንለት ኔም። ዜን አጫት በዚህ ፎልደር ውስጥ የትኞቹ ናቸው ኢንክሉድ መደረግ ያለባቸው የሚለውን ኮንታክትስ እና ነን ኮንታክት የሚለውን እኔ መርጫለሁ። ኮንታክት እና እነዚህ ኮንታክቶች እና ነን ኮንታክት ቻቶች በዚህ ውስጥ ክሬት እንዲደረጉ ነው የፈለኩ። ዜን ይችን ራይት ሲምቦል የምትመስለዋን ክሊክ አደረግነ። ዜን ሴቭ የሚለውን ክሊክ አደረግነ። አሁንም በተመሳሳይ 3 ፎልደሮች ክሬት አድርጌያለሁ ማለት ነው። ይሄኛው ቻናሌ ነው፣ ይሄ ግሩፕ ነው፣ ይሄኛው ደግሞ ኮንታክቶች ናቸው። ያው አጠቃላይ ስልክ ቁጥር ያለኝም ሊሆን ይችላል የሌለኝም ሊሆን ይችላል። በዚህ መልክ አመጣልኛል ማለት ነው። ሌላ ሶስተኛ ደግሞ እነዚህን አሁን ፕራይቬት ቻቶችን በብቻ ቻናሉን በብቻ ግሩፑን በብቻ አድርገናል። አሁን ደግሞ ከፕራይቬት ኮንታክቶች ውስጥ ደግሞ የብቻ ለምሳሌ የፋሚሊ መለየት ብፈልግ የፋሚሊን በቅርቡ ባጭሩ ለማግኘት ብፈልግ አሁንም ሌላ ፎልደር ክሬት አድርጋለሁ። ሴቲንግ ላይ እንገባና ቻት ፎልደር የሚለውን ክሊክ እናደርጋለን። ዜን በተመሳሳይ ክሬት ኒው ፎልደር የሚለው ጋር እንገባና ፋሚሊ ብዬ እኔ የምሰጠዋለሁ ፋሚሊ
ፋሚሊ ብዬ እኔም ሰጠሁት። ዜን በዚህ ፋሚሊ ውስጥ የትኞቹ ናቸው አድ መደረግ ያለባቸው ከተባልና አድ ቻት የሚለውን ክሊክ እናደርጋለን። ከነዚህ ከግሩፖች ውስጥ ቻት ታይፕ የሚለው ጋር የሉም። ስለዚህ ከሌሉ ምንድን ነው የማደርገው? ከነዚህ ውስጥ ለምሳሌ ሲስ ሚል አለ። ሲስ ይቺ መጣልኛለች የፋሚሊ ነው። እንግዲህ ይቺን ክሊክ አደረግነ። ሌላኛው ብሮሚን ኮንታክት አለኝ። ስለዚህ ይሄው አዳደረግነ። ሌላኛውም አሁንም ሌላም ካለኝ ሮ አልኩኝ። በዚህ መልኩ አሁን እነዚህ ሶስቱ ፋሚሊዎች ናቸው። በፋሚሊ ፎልደር ውስጥ እንዲቀመጡ ነው የፈለግነ። ስለዚህ ራይት ሲምቦል ያለችዋን ክሊክ እናደርጋለን፣ ሴቭ እናደርጋለን። 5 ኮንታክቶችን አድ እንዳደረገ ነው የሚያሳየኝ። አሁን ከሴቲንጉ ስወጣ ምን መኖር አለበት? ይኸው ፋሚሊ የሚለው እነዚህ አድ ያደረኳቸው አሉ ማለት ነው። እነዚህ አድ ያደረኳቸውን በዚህ መልኩ መጥቶልኛል። በተመሳሳይ ቻናል ሆነም ግሩፕ ባንድ ላይ ሌላ ፎልደር ክሬት ማድረግ ብንፈልግ ክሬት ማድረግ እንችላለን። ለምሳሌ የስራ ቻናሎች እና ግሩፖችን ባንድ ማድረግ ብንፈልግ ምን እናደርጋለን? ሌላ ክሬት እናደርጋለን። ቻት ፎልደር የሚለውን ክሊክ አደረግነ። ዜን ክሬት ኒው ፎልደር አለ። እዚህ ጋር ወርክ ብለን ክሊክ አደረግነ። እንግዲህ ኮንታክቶችንም ቻናሎችንም ግሩፖችንም ለስራ የሚያገለግሉኝን ፒክ አድርጌ ነው እዚህ ጋር አድ ማድረግ የፈለኩት። ስለዚህ ይህን ኔም ከጻፍኩ በኋላ አድ ቻት የሚለው ጋር እንገባለን። ለምሳሌ ይሄኛው የስራ ቻናሌ ነው ብዬ ግሩፕ ነው ባስብ፣ የስራ ግሩፔ ነው ብዬ ባስብ፣ ፕላስ ሶፍትዌር ኤንድ አፕሊኬሽን የሚለውም ለስራ የሚጠቅመኝ ግሩፕ ነው ብዬ ባስብ እነዚህን አድ አደረኩኝ። ቻናልን በተመሳሳይ ኢትዮጵያ ዲጂታል ላይብረሪ የሚለው ለስራ የሚጠቅመኝ ቻናል ነው ብዬ ነው ያሰብኩትኝ። ዜን እነዚህን አድ አደረኩ። በተመሳሳይ ሌላም ልጨምር ብል ከኮንታክት ውስጥ ማለት ነው። ለምሳሌ ይችንኛዋን ይሄኛው በስራ ጉዳይ ማገኛት ሰው ናት፣ አለሚቱ የምትለዋን ማለት ነው። ክሊክ አደረኳት። ስለዚህ ግሩፑንም ቻናሉንም አጠቃላይ በአንድ ወርክ ሳፖርት ብዬ ክሬት አድርጌ በዚህ ጨርሻለሁ። ዜኒችን ራይት ሲምቦሏን ክሊክ አደርጋለሁ ስጨርስ። ዜኒ ሴቭ የሚለውን ክሊክ አደረግን። አሁን ኖርማሊ ከቴሌግራማችን ላይ ስንሄድ ይኸው ቻናላችን በዚህ መልክ አስቀምጦልናል፣ ግሩፓችን በዚህ መልክ አስቀምጦልናል። ሌላኛው ኮንታክቶቻችን ፎር ፕራይቬት ቻት በዚህ መልክ አስቀምጦናል። እዚህ ጋር በፋሚሊ የሚል እዚህ ከላይ ስሙ እየመጣልን ነው፣ በዚህ መልክ አስቀምጦልናል። ሌላ ለስራ የሚያገለግለን ወርክ ብለን ያልነው የው ግሩፕ ቻናል ኖርማል ፕራይቬት ቻት በዚህ መልክ አስቀምጦልናል ማለት ነው። በዚህ መልክ ቴሌግራማችን አሬንጅ ማድረግ እንችላለን፣ ኦርጋናይዝ ማድረግ እንችላለን። ፎር ኢዝሊ አክሰስ ታይም ኮንሱም እንዳናደርግ ይጠቅመናል። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ፣ ፋሚሊ ሁኑ። አንዳንድ ጠቃሚ ቲፖችን እንደነዚህ አይነት ነገሮች እንዲደርሷችሁ መልካም ጊዜ